ሰውነቷ በሙሉ ይንቀጠቀጣል። እግሮቿ አብጧል። የተበጫጨቀው ልብሷ በደምና በጭቃ ተለውሷል። አይዞሽ ልጄ በሰላም ነው ጠየቋት አሮጊቷ። ሰላም በድንጋጤ ቀናለች። ዙሪያዋን አማተረች። ፀሐይ ወጣለች። ነገር ግን ፍርሃት አለቀቃትም። ቀላዋጮች ቀን ቀን ሰው መስለው እንደሚመጡ ታውቃለች። ባሏ ሊፈልጋት ይመጣ ይሆናል። የቤተሰቦቹ ሰላይ ያያት ይሆናል። እዚህ መቆየት አትችልም። እማማ እባክዎትን እርዱኝ አለች ድምጿን ዝቅ አድርጋ። መሸፈኛ ልብስ ካሎት ይስጡኝ፣ የሚገሉኝ ሰዎች እየተከተሉኝ ነው። አሮጊቷ የሰላምን የፍርሃት አይን አይተው ሁኔታው ከባድ መሆኑን ተረዱ። ወደ ጓዳቸው ገብተው አንድ ትልቅ ነጭ ሻሽና ረጅም ቀሚስ አመጡላት። ሰላም ልብሱን ተቀበለች። ነገር ግን ይህ ብቻ በቂ አልነበረ። ያ ቤተሰብ ያ መንደር የሷን መልክ ያውቁታል። ማንነቷን ሙሉ በሙሉ መደበቅ ነበረባት። ሰላም አንድ ዘዴ ዘየደች። በአካባቢው ሙስሊሞች ይኖራሉ። ራሷን ወደ አንዲት ሴት ሙስሊም ለመቀየር ወሰነች። ሻሹን ጠቅልላ ሂጃብ አስመሰለችና ፊቷን በከፊል ሸፈነችው። የክርስትና ስሟን ቀይራ ለማንም ሰው ማንነቷን ሳትናገር ጉዞ ጀመረች። በመጨረሻም ወደ ባህር ዳር፣ ከዛ ወደ አዲስ አበባ፣ ከዛም ወደ ሐረር የሚወስድ መኪና አገኘች። መኪናው ስትገባ በመስኮት በኩል ያንን የተረገመ መንደር፣ ያንን የቡሬ ጫካ በሩቁ አየችው። እዛ ጫካ ውስጥ ከነፍሷ የወጣ ነገር ግን የነፍሷ ጠላት የሆነ አንድ ፍጡር አለ። ከሌሎች አውሬዎች ጋር ሆኖ እያደነ እንደሆነ ታውቃለች። እናትነቷን በዛ ጫካ ውስጥ ቀብራ ስጋዋን ይዛ መለጠች። መኪናው ሲንቀሳቀስ ሰላም አይኖቿን ጨፈነች። ወደ ተወለደችበት ወደ እናቷ ቤት ወደ ሐረር እየሄደች ነው። ነገር ግን አሁን የማትመለሰው ሰላም፣ ያቺ የቀድሞዋ በፍቅርና በተስፋ የተሞላች ሰላም አልነበረችም። አሁን እሷ የራሷን ልጅ ለአውሬ የሰጠች፣ ባሏን ሸሽታና የሲኦል በር አይታ የተመለሰች ስደተኛ ናት። ጉዞው የጀመረው ወደ ቤት ቢሆንም ሰላም ግን የምትሄደው ወደ መቃብሯ እንደሆነ ውስጧ ይነግራት ነበር። የሐረር አየር ሙቀትና ጸጥ ያለ ነው። አመሬሳ በሚገኘው የወታደር ካምፕ አካባቢ ኑሮ እንደተለመደው ቀጥሏል። ነገር ግን ለአንድ ቤተሰብ ያ ቀን የማይረሳ ቀን ነበር። የሰላም እናት በረንዳ ላይ ቡና እያፈላች ሳለ የግቢው በር በቀስታ ተንኳኳ። በሩ ሲከፈት የቆመችው ሴት ለማወቅ የምታዳግት ነበረች። ፊቷ በፀሐይ ተቃጥሎ ጠቁሯል። ከንፈሮቿ ተሰነጣጥቀዋል። የለበሰችው ሂጃብ በውሃና በጭቃ ተለውሷል። አይኖቿ ውስጥ ያለው የፍርሃት የድካም ስሜት ግን የድሮዋን ሰላም ያስታውስ ነበር። ሰላም አለች እናትየዋ በጥርጣሬና በድንጋጤ። ሰላም መልስ አልሰጠችም። የእናቷን እቅፍ ስታገኝ እናት ያፈነችው የለቅሶ ግድብ ተሰበረ። ያ ለቅሶ የናፍቆት አልነበረ። ከሞት አፍ ያመለጠ ሰው የሚያሰማው የነፍስና የስጋ መለያየት የመሰለ ለቅሶ እንጂ። ወደ ቤት ገብታ ገላዋን ታጥባና ልብሷን ቀይራ እፎይ ለማለት ጊዜ ወሰደባት። ነገር ግን ከገላዋ ላይ አቧሯ ቢለቅም ከአይምሮዋ ላይ ግን የዛ የጫካ ጩኸት፣ የዛ የጫካ ትዝታ ሊለቃት አልቻለም። በዛ ምሽት የሆነውን ሁሉ ለእናቷ ዘረገፈችላት። ስለ ጥንዚዛው፣ ስለ አማቷ አሟሟት፣ በጫካው ስላለው ሩጫ እና ከሁሉም በላይ ልቧን ስለሰበረው ስለ ልጇ ለውጥ። ልጄን እኮ ነው የጣልኩት ትላለች ሰላም እንባዋ እየወረደ። የራሴን ደም፣ የራሴን አብራክ ክፋይ አውሬ ሆኖ አየሁት። ጥፍሩን አየሁት፣ ጥርሱን አየሁት። እኔን ሊበላኝ ሲል ገፍትሬ ሮጥኩኝ። እናት ለልጇ ትሞታለች ይባላል። እኔ ግን ልጄን ለአውሬ ትቼው ሸሸው። እናቷ ልታጽናና ሞከረች። አንቺ ያየሽው ልጅሽን አልነበረም፣ ሰይጣን እንጂ። እሱ ልጅሽ አልነበረም፣ የተረገመ መንፈስ እንጂ። ባትሸሺ ኖሮ ዛሬ በህይወት አትኖሪም ነበር አለቻት። ነገር ግን የሰላም ህሊና ሊያልፍ አልቻለም። ቀናት ወደ ሳምንታት፣ ሳምንታት ወደ ወራት ተቀየሩ። ሰላም በሰውነቷ ደረጃ አገገመች። ነገር ግን ውስጣዊ ማንነቷ ፈራርሶ ነበር። ሌሊት እንቅልፍ የላትም። ልክ አይኖቿን ስትጨፍን የልጇ አጥንትም የመሰባበር ድምጽ ይሰማታል። በህልሟ ያ ጥቁር ጥንዚዛ በሩን እየባወጠጠ ሲመጣ ታየዋለች። በተለይ የጥፋተኝነት ስሜት በሽታ ሆነባት። ምንም እንኳን ራሷን ለመከላከል ቢሆንም አማቷን እንደገደለች ታውቃለች። ምንም እንኳን አውሬ ቢሆንም ልጇን ሜዳ ላይ ጥላ እንደመጣች ታውቃለች። ይሄ የህሊና ሸክም እንደ ነቀርሳ እየበላት ሄደ።